እዚህ ቦታ ላይ በጣም ከባድ ሪስክ ነው የወሰድነው። ቤቱ ጭራሽ ፊኒሽንጉ ያልተሰራ ቤት ነበረ። ነገር ግን በቻልነው አቅም ደንበኛችንን ለማስደሰት በቻልነው አቅም ሞክረናል። ኢንሻአላህ እዚህ ጋር ኮለን እያያችሁ ነው አይደል? ይሄ ኮለን አለ። ኮለኗ ቅርጻቱን ነው እዚህ ጋር የተጠቃ ማድረቂያዎች ናቸው እነዚህ። ሌላ ይሄ የቧንቧ ፓርቱ ነው። እዚህ ጋር ለሻምፖ ማስቀመጫ ወይም ደግሞ እጅ መታጠቢያ እንዲሆናችሁ ሻምፖ መግጠም የተገጠመለት የእቃ ማጠቢያው ጽድት ያለ ናቸው። ይሄ ፓርት እያያችሁ ነው አይደል? መክፈያው እነዚህ መደርደሪያዎቹ እዚህ ጋር እነዚህን ያው በራሳችን ለደንበኛችን ካለን ክብር አንፃር ጨምረን ሰርተናል። እዚህ ፓርት ላይ ወላሂ በረካቱ ሰጥናችሁ እና የተከበራችሁ የቻናል ቤተሰቦች ዛሬ እንግዲህ በጣም በሚያምርና ጽድት ባለ ስራ ነው ይዤላችሁ የመጣሁት። ዛሬ የምገኘው በኬሚሴ ወጣ ብለን ወለዲ የሚባል አካባቢ ላይ ነው የምንገኘው። እንግዲህ ወንድማችን ውጭ ሀገር ላይ እንደናንተው የሚኖር ወንድማችን ነው። ይሄንን እንግዲህ የሚያምር ክችን ካቢኔት አዞናል። እንግዲህ እዚህ ቦታ ላይ በጣም ከባድ ሪስክ ነው የወሰድነው። ቤቱ ጭራሽ ፊኒሽንጉ ያልተሰራ ቤት ነበረ። ነገር ግን በቻልነው አቅም ደንበኛችንን ለማስደሰት በቻልነው አቅም ሞክረናል። ኢንሻአላህ እንግዲህ እሱም እንዳየው እንደሚወደው ተስፋ እናደርጋለን። ኮሜንት ላይ ሐሳብ አስተያየትህን እንጠብቃለን። እንግዲህ ይሄንን ከዚህ ጀምሮ ወደዚህ እዚህ ድረስ እንድንሰራለት ነበር ያዘዘን። ይሄኛው ፓርት እንደምታዩት ከዚህ ከአጥሩ ጋር የተያዘ ከቤቱ ጋር የተያዘ ደረጃ ግንብ ስለነበረ ከዚህ ከታች በኩል ያለውን ብንቀጥለው እቺ ፓርት ለመንቀሳቀሻ ስለሚጠብ በሚል ከላይ በኩል ያለውን ግን ሙሉውን ዙሪያውን እስከዚህ እስከ ኮለኑ ድረስ ነው የሰራ ነው። ሌላ ተጨማሪ ደግሞ በዚህ በኩል ላይ የእቃ ማጠቢያና አንድ ለማደራረቂያ የሚሆን ለብቻዋ የምትሰቀል ነው ያዘዘን። እንግዲህ ይሄ ኪችን ካቢኔት ሙሉ ለሙሉ በዚህ በኩል ያለው የጭቃ ፓርት ነው። በዚህ በኩል ያለው ደግሞ ቡልኬት ነው። ግን ሁሉንም እንደምታዩት እንደ ቡልኬት ቤት አድርገን ነው የሰራ ነው። ይወድቃል የሚል ስጋት አንድም ቦታ የለም። በጣም አሪፍና ጽድት ተደርጎ የተሰራ ስራ ነው። በላሚኔትድ ማቴሪያል የተሰራ ነው። እንግዲህ ውስጡንም ውጭንም እየከፋፈትኩኝ ነው የማሳያችሁ። እዚህ ጋር እያንዳንዱ ፓርት ላይ መክፈያዎቹ ተደርጎባቸዋል። እነዚህ ተንቀሳቃሽ መክፈያ ማለት ነው። ፓርቲሽን በሩ ራሱ እንደምታዩት ሃይድሮሊክ ነው የተገጠመለት። እዚህ ጋር ኮርነር ላይ ሁሉ ሳይቀር ያው በደንበኛችን ትዕዛዝ መሰረት መክፈያ ተጠቅመናል። እዚህ ፓርት ላይ መሳቢያዎቹ እንድናደርግለት ነው የፈለገው። ስላይደር ነው ታች ድረስ የተጠቀምነው። እዚህ ፓርት ላይ የኦቨን ማስቀመጫ ነው። ኦቨን እንግዲህ ስትገዙ ክችን ለማሰራት ሳታስቡ የምትገዙትን ኦቨን ከዚህ ወደዚህ ያለውን ሳይዙን ብትለኩት አሪፍ ነው። ባለ 60 አለ፣ ባለ 80 አለ። እንግዲህ እንደዚህ ያጋጣሚ ሆኖ የደንበኛችን ባለ 60 ስለነበረ ከዛ እንዲመጠን አድርገን ሰርተን ይሄኛው ፓርት ከፍ የተደረገው እሳትም ሆነ ምንም እንትን እንዳይለው ግለት እንዳያስቸግር በሚል እና ደግሞ የኦቨኑ ተከፋች እዚህ ጋር እንዳያግድ በሚል ነው። እንግዲህ ከዚህ ከታች በኩል ያለው ከዚህ በኩል ያለው ደግሞ ይሄ ፓርት ተነሽ ነው። ነገር ግን እንትን ይደረግበታል። የኦቨኑ ሲሊንደር አለ አይደል? ኦክሲጅን እዚህ ጋር ነው የሚደረገው። እንግዲህ እያንዳንዱን ሴራሚኩንም ሁሉንም አድርገን ግጥም አድርገን ሰርተናል። ከላይ እንደምታዩት እያንዳንዱ ፓርት ላይ እዚህ ጋር ሁሉንም በሮች በሃይድሮሊክ ነው የተጠቀምናቸው። እያንዳንዱ ፓርት ላይ እንትን ብሎናል። መክፈያዎችን አድርግልን ብሎ ያው አድርገናል። እንግዲህ ደንበኛችን ሁሉንም ጨራርሰናል። እዚህ ፓርት ላይ ቁልፍ ገጠምልኝ ብለኝ ነበረ። ያው እዚህ ጋር ቁልፍ ገጥም ያለው እንግዲህ ቅር በሚል ነገርና በእንትን ባለ ነገር ደግሞ እንግዲህ ሐሳብ አስተያየት ካለ እቀበላለሁ። እዚህ ጋር ኮለን እያያችሁ ነው አይደለ? ይሄ ኮለን አለ። ለኮለኗ ቅርጽ አውጥተን ነው እዚህ ጋር የተጠቀምናት። ከታች በኩል ራሱ ያለው ቀረብ አድርገው እስኪ ሳብ አድርገው ወደኔ ማለት ነው ይታያል። እዚህ አካባቢ ይሄ ፓርት ራሱ እንደምታዩት ሴራሚኩን ስንቆርጥ ኮለኗን እንዳለ ክፍተት በዚህ በኩል ላይ እንዳይኖር እዚህ ጋር ግጥም አድርገን በዚህ በኩል እስከዚህ ጋር ያለችው ይሄ በደንብ አድርገን ነው አድርገን የሰራ ነው። እስኪ ደሞና በዚህ በኩል ዙርና ይሄኛውን እቃ እዚህ ጋር እንግዲህ ይሄ እቃ ማጠቢያ ፓርት ነው። ይሄ እቃ ማድረቂያዎች ናቸው እነዚህ። ሌላ ይሄ ቧንቧ ፓርቱ ነው። እዚህ ጋር ለሻምፖ ማስቀመጫ ወይም ደግሞ እጅ መታጠቢያ እንዲሆናችሁ ሻምፖ መግጠም የተገጠመለት የእቃ ማጠቢያው ጽድት ያለ ነው። ይሄ ፓርት እያያችሁ ነው አለ መክፈያው እያንዳንዱ ፓርት ላይ አድርገናል። እዚህ ጋር ያው የቦታ እንትን ሲሆን ለበር በጣም ስለሚሰፋ በሚል እስኪና በዚህ በኩል ላይ ጠጋበልና እናሳያቸው። እነዚህ መደርደሪያዎቹ እዚህ ጋር እነዚህን ያው በራሳችን ለደንበኛችን ካለን ክብር አንፃር ጨምረን ሰርተናል። እዚህ ፓርት ላይ ይሄው
መክፈያ ያለው ገራሚ ስራ ነው። እንግዲህ ወንድሞቼ እህቶቼ ይሄንን ቪዲዮ በደንብ ያደርጋችሁ ሼር ያደርጋችሁ ላይክ ያደርጋችሁ ክችን ካቢኔት ለሚፈልጉ ሰዎች አድርሱልኝ። በወለዲ ከተማ ላይ የገጠም ነው የወንድማችን ክችን ካቢኔት ነው ይሄ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ይፈልጋለሁኝ። ለማዘዝ ስክሪን ላይ ባለው ስልክ ቁጥር 0912426355 ደውሉልን። ኦንላይን ላይ እንገኛለን። ሰሞኑን እንግዲህ ዋጋ እንዳልነግራችሁ ዋጋ መረጋጋት ላይ ዋጋ ስላልተረጋጋ ዋጋ ይረጋጋና የማቴሪያል እንደውም የለም እየተባልን ስለሆነ ለዛ ነው እንጂ ይሄ የተሰራበት ዋጋ በ10 ሺህ ብር ካሬ ነው። ይሄን ይመስላል ከሴራሚክ ወይም ደግሞ ግራናይቱን ሳይጨምር ማለት ነው። ይሄንን እና የዕቃ ማጠቢያን ሳይጨምር በፍላጎታችሁ መሰረት እንሰራላችኋለን። ሰላማችሁ ይብዛ። እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።